ሰላም ለእናንተ ይሁን ቅዱሳን። እግዚአብሔር አምላካችን ስሙ የተባረከ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 እንደዚህ ይላል፣ ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ራቅ ይላል። ሐዋርያ ጳውሎስ ልጁን ጢሞቴዎስን ሃይማኖታዊ መልክ ያላቸው ሰዎች ባህሪያቸውን ከላይ በኩል ከዘረዘረ በኋላ እነዚህ ሃይማኖታዊ መልክ አላቸው ወይም የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ራቅ ይላል። እነዚህ የአምልኮ መልክ ያላቸው ኃይሉን ግን የካዱ በውጫዊ መልክ ሃይማኖታዊ ወይም ክርስቲያኖች ይመስላሉ። በውጫዊ መልክ ሃይማኖተኞች ወይም ክርስቲያኖች ይመስላሉ። በአፋቸው እግዚአብሔርን ያምናሉ፣ በሕይወታቸው ግን አይታዘዙም። ወደ ቤተ ክርስቲያን ይሄዳሉ፣ ይጸልያሉ፣ መጽሐፍ ቅዱስንም ያነባሉ። ነገር ግን ሕይወታቸው በእግዚአብሔር አልተለወጠም፣ በእግዚአብሔር ቃል አልተለወጠም። የአምልኮ ስርዓት ይፈጽማሉ፣ ያስፈጽማሉ። ነገር ግን የልብ ንጽሕናና ለውጥ የላቸውም። በውጭ ጻድቃን ይመስላሉ፣ ከውስጥ ግን በኃጢአት ይኖራሉ። የመንፈስ ቅዱስ ሥራ አይፈቅዱም፣ ይፈራሉ። እነዚህ የአምልኮ መልክ ሃይማኖታዊ መልክ አላቸው፣ የእግዚአብሔርን ኃይል ግን ክደዋል። በባህሪያቸው ራሳቸውን የሚወዱ ናቸው። አንደኛ፣ ሁለተኛ ገንዘብን የሚወዱ ናቸው። ባለፈው ራሳቸው የሚወዱ ናቸው። እነዚህ ራሳቸው የሚወዱ ባህሪያቸው ምን እንደሚመስል አስቀምጫለሁ። ዛሬ ገንዘብን የሚወዱ ናቸው በባህሪያቸው የሚል ሐሳብ ጥቂት ነገር ላወራ ፈልጋለሁ። እነዚህ የአምልኮ መልክ ያላቸው የእግዚአብሔርን ኃይል የካዱ በባህሪያቸው ገንዘብን የሚወዱ ናቸው። ገንዘብን መውደድ፣ ገንዘብን የሚወዱ ማለት ገንዘብ መኖሩ ክፉ ነው ማለት ሳይሆን ገንዘብን ከእግዚአብሔር ወይም ከእግዚአብሔር በላይ ወይም ከባልንጀራ በላይ መውደድና መታመን ማለት ነው። ገንዘብን ከእግዚአብሔር በላይ ከባልንጀራ በላይ መውደድና መታመን ማለት ነው። ገንዘብን የሚወዱ ማለት መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብ ፍቅር፣ ገንዘብ መውደድ የክፋት ሁሉ ስር ነው ይላል። ገንዘብን ከእግዚአብሔር በላይ የሚወዱና በገንዘብ የሚታመኑ ሰዎች፣ ክርስቲያኖች፣ አማኞች፣ አገልጋዮች ገንዘብን ከእውነትና ከጽድቅ በላይ ያስቀድማሉ። ገንዘብን እነዚህ ገንዘብን የሚወዱ ገንዘብን ከእግዚአብሔር በላይ የሚወዱና በገንዘብ የሚታመኑ ሰዎች፣ ክርስቲያኖች፣ አማኞች፣ አገልጋዮች ገንዘብን ከእውነትና ከጽድቅ ያስቀድማሉ። ጉቦን በመስጠት ፊትን በማጣመም እነዚህ የአምልኮ መልክ ያላቸው ገንዘብን የሚወዱ ለገንዘብ ሲሉ ይዋሻሉ፣ ያታልላሉ፣ በውሸት ይምላሉ። እውነት የሆነውን ውሸት ይላሉ፣ ውሸት የሆነውን እውነት ይላሉ። ይገለብጣሉ፣ ይገለባብጣሉ። ያ ብቻ አይደለም። እነዚህ የአምልኮ መልክ ያላቸው ኃይሉን የካዱ ገንዘብን የሚወዱ በገንዘብ ይመራሉ፣ በገንዘብ ይታመናሉ። ደግሞም በገንዘብ ይመካሉ። እንደ አክዓብ ድሃን ያስፈራራሉ፣ ያስገድላሉ። ገንዘብን የሚወዱ በገንዘብ የሚታመኑ ከእግዚአብሔር በላይ እነዚህ የአምልኮ መልክ አላቸው። የአምልኮ መልክ ያላቸው ለሌሎች ማካፈል አይወዱም። የአምልኮ መልክ ያላቸው እግዚአብሔርን ኃይል የካዱ ገንዘብን የሚወዱ ለሌሎች ካላቸው ገንዘብ ማካፈል አይወዱም።
መስጠትን አይወዱም፣ መርዳትንም አይወዱም። ሌሎች እንኳን ሌሎችንም የሚረዱትንም አይወዱም። ካላቸው የሚያካፍሉትንም አይወዱም። እነዚህ ገንዘብ ፍቅር የያዛቸው ከእግዚአብሔር ከባልንጀራ በላይ ገንዘብን የሚወዱ የአምልኮ መልክ ያላቸው እና ገንዘብ ክፋት ነው ማለት ሳይሆን ወይም ክፋት ነው ማለት አይደለም። ገንዘብን ከእግዚአብሔርና ከባልንጀራ በላይ መውደድ ማስቀደም አደገኛ ነው። ገንዘብ ከእግዚአብሔር ከሰጪው በላይ ከወዳጁ ከባልንጀራው በላይ መውደድ፣ ለገንዘብ ቦታ ስፍራ መስጠት፣ ገንዘብን ማስቀደም አደገኛ ነው። እዚሁ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና። አንዳንዶች ይህንን ሲመኙ ከሃይማኖት ወይም ከአምልኮ ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ራሳቸውን የወጉት ገንዘብን ሲመኙ፣ ራሳቸው የወጉት ከሃይማኖት ተሳስተው በብዙ ስቃይ ገንዘብን በመውደድ ገንዘብን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ክርስቲያኖች ወይም ክርስቲያን እግዚአብሔር ገንዘብን የሰጠው ለክርስቲያኖች ለአማኝ እግዚአብሔር ገንዘብን የሰጠው አደራ እንደሆነ በመገንዘብ ገንዘብን በጥበብ ልጠቀምበት ይገባል። ልባቸው ለገንዘብ ሳይሆን ልባቸውን ለእግዚአብሔር በመስጠት መኖር እንዳለበት፣ እግዚአብሔርን በማስቀደም መኖር እንዳለበት፣ በገንዘባቸው በሀብታቸው እግዚአብሔርን የበላይ ማድረግ እንዳለባቸው፣ ከገንዘባቸው ከሀብታቸው በላይ ባልንጀራን መውደድ እንዳለባቸው፣ ለባልንጀራው ማካፈል እንዳለባቸው፣ ባልንጀራውን መርዳት እንዳለባቸው፣ ባልንጀራ ይበልጣል ከገንዘብ ማለት እንጂ ሰጪው እግዚአብሔር ካገኘውት ገንዘብ ስጦታ በላይ ነው ማለት እንድችሉ መጽሐፍ ቅዱስ ያስተምራል። ወገኖች እግዚአብሔር ከገንዘብ በላይ ነው። ገንዘብ ሰጪ እሱ ነው። እኛንም ያመጣን የፈጠረን እርሱ ነው። ሰርተን እንድናገኝ ጤናንም የሰጠን እሱ ነው። ገንዘብንም እንድናገኝ መንገዱን የከፈተልን እርሱ ነው። ስለዚህ ከገንዘብ ሰጪው ከስጦታው ሰጪው ይበልጣል። ከስጦታው ሰጪ ይበልጣል። ያ ብቻ ሳይሆን ከገንዘብ ባልንጀራ ወዳጅ ይበልጣል። ስለዚህ የእግዚአብሔር ቃል ይህንን ያስተምራል። እንደ እግዚአብሔር ቃል እንድንኖር እግዚአብሔር ይርዳል። አሜን።